ናቹራል ላይት አለው። ብራይት ነው አይደል? በጣም ብራይት ነገር ደስ ይለኛል። እዚህ ደግሞ ለየት ያለ ነገር አለ። አዎ ቁጭን በልና ነገር አለ። አይዲያችንን ትንሽ ልንገርሽ። እሺ እቺ ቦታ ትንሽ እንዳየሻት ደበቅ ያለች ናት። ብዙ ጊዜ ሙስሊም እህቶቻችን ኒቃብ ለብሰው ሲንቀሳቀሱ ወይም ካፌ ላይ ሲጠቀሙ ምቹ ቦታን አያገኙም፣ ወይም እንደልባቸው ለመቀመጥ ምቹ ቦታን አያገኙም እና ያንን ታሳቢ በማድረግ ለዛ ነው የሰራነው። ሰተር ብለው ያው በዚህ ሳይድ ሊታይ ይችላል፣ ግን ያው በግሩፕ ሆነው መጥተው እዚሁ ጋር ሲጠቀሙ ከሌላው ኤሪያ ትንሽ ገባ ያለም ቦታ ስለሆነ በደንብ ፕራይቬሲያቸው የተጠበቀ ይሆንላቸዋል እንዲጠቀሙ በሚል ታሰበ ነው። ሌላም እያየሁኝ ነው። አዎ ብዙ ቲክቶከሮች ምናምን ብሎግ ይሰሩበታል፣ ቦታውን ወደውታል። እዚህ መጥተው ቁጭ ብለው የተለያዩ ቀረጻዎችን ማከናወን ይችላሉ። ጊዜውን በጠበቀ መልኩ እያስተካከልሽላቸው ነው። አዎ እንደዛ ነው የታሰበው። እንግዲህ እዚህ ጋር ቁጭ ብለን ቤተልን በሩቁ እያየን፣ አዎ እይታው ደስ ይላል። እይታው ደስ ይላል። የሰውን እንቅስቃሴ እያየን ቁጭ ብለን ማውራት፣ ቪዲዮ መስራት የሚፈልግ ቲክቶከሮችም እንግዲህ ቁጭ ብለው ቪዲዮ የሚሰሩበት እንደዚህ አይነት ቆንጆ የሆነ ሞሪቶ እየጠጡ ሌሎችም የቤቱን ስፔሻሎችም እየተጠቀሙ ጊዜ የሚያሳልፉበት እርግጥ ያለና ሰላም ያለው ቦታ ብለን አስበናል። እንግዲህ ምስክር ደግሞ እናንተ ናችሁ፣ ተጠቃሚው ነው ምስክሩ። እንግዲህ ወደዚህ ቢዝነስ ስትመጪ በጣም ብዙ ውጣ ውረዶች እንዳሉት የነገርሽ ነበረ ቅድም እና ሌሎች ብዙ ወጣቶች ይኖራሉ ወደዚህ ቢዝነስ መምጣት የሚፈልጉ። እንደው ምናልባት አንቺ የምትሰጫቸው ምክር ይኖር ይሆን? ይቻላል ነው የምለው። ሀቂቃ ከኤሊያና ከወጣሁ በኋላ ኤሊያና ኦልሞስት ከወጣሁኝ 1 አመት ይሆናል። አስቤበት ምናምን አይደለም፣ ቦታውን እንደ አጋጣሚ ፈለጉት። ከዛ መልቀቅ ነበረብኝ የግድ። ምንም ፕላን የለኝም የመልቀቅ። ስራ ላይ በነበርኩበት ሰዓት ነው መልቀቅ የተሰጠኝና አማራጭ አልነበረኝም። እቃው እንዳለ ተጭኖ ወደ ቤት ነው ሄደው። ወደ ቤት ከሄደ በኋላ አጋጣሚ አራስም ነበርኩኝ። ተደራረበና ያው ቤቢ ትንሽ ትደግ ብዬ ቤት ነበርኩኝ ለ1 አመት ያህል። ከቤት አልወጣሁም። ከዛ ግን ስወጣ ሀቂቃ አካውንቴ ላይ የነበረው 137 ብር ነው። ይህን ስራ ሳስበው ማለት ነው። ከዛ ሁሉ እንትን በኋላ ወደ ድጋሚ ወደ ያኛው አትራፊ አልነበረም ነው ወይስ እንዴት ነበረ እንደዚህ ሊሆን የቻለው? ስትወጪ ብቻ ሆኖ የነበረውም እንትን ወጪ ብቻ ሆነ። ቤት ስትቀመጪ ግድ ነው ስራ ላይ ካልሆንሽ። እቃውም ደግሞ የኮስሞቲክስ አጋጣሚ ኤክስፓየር ዴት አላቸው። ብዙዎቹ ኤክስፓየር ካደረጉ ወደ ብዙ ሺህ ብር ኪሳራ ውስጥ የወደቅኩት ወደ 400 ሺህ ብር በላይ እቃዎች ኤክስፓየር አድርገውብኛል። ቤት በመቀመጥ ማለት ነው። ተንቀሳቀሽ መሸጥ አልቻልኩም። አራስም ስለነበርኩኝ ያው ከቤትም አልወጣሁም። እዛን ብዙ አድርጌ የያሹን ብር ደግሞ ቤት ከሆንሽ ኦብቪየስሊ ያልቃል እና አስታውሳለሁ 137 ብር ነበር የነበረኝ። እንደ አጋጣሚ ግን መልካም ወንድሞች፣ መልካም ልጆች በአካባቢሽ ላይ አትጭና አይዲያዬን ነገርኳቸው። ይሄ ቤት አጋጣሚ ሌላ ካፌ ነበረ እንደሚለቀቅ ስሰማ በቃ ህልሜን ለምን አልኖረውም በሚል 137 ብሯን ይዤ ወደ አንድ ወንድም ሄድኩኝ። ወንድም ሰዒድ ይባላል። ነገርኩትኝ አለው አይዲያ ነገርኩት። ይሄን መስራት እፈልጋለሁ፣ የተወሰነ ብር በብድርም ቢሆን እንዲሰጠኝ አወራን። በብድር መልክ ከሱ ወሰድኩኝ። በዚህ አጋጣሚ ወንድም ሰዒድ ናስር በጣም 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 ከሚመሰገኑት ውስጥ አንዱ ነውና እሱን እንትን ብዬ ነው ይሄንን የጀመርኩት። ከሱ የተወሰነ ሳንቲም ወስጄ ነው ይህን ስራ የጀመርኩት። እንደ አዲስ ነው የተነሳሁት። እንደ አዲስ ከዜሮ ነው የተነሳሁት። ከ137 ብር እና ይቻላል ነው ማለት የምፈልገው። ማለት
ሰው ሞራል ሊያጣው ይመስለኛል። ሞራል የለውም፣ ሞራል አጥቷል። ያለውም የሀገሪቱን ሁኔታ ቢዝነሱ ትንሽ እየተጎዳ ነው ያለው እና ከዛም አንጻር ሞራሉ እየተነካ ነው ያለው እና ግን ይቻላል፣ ህልማችንን መኖር እንችላለን። እስፔሻሊ ደግሞ ሴት ስንሆን ስትሮንግ መሆን አለብን፣ ለራሳችን መቆም አለብን። ልጆቻችን እኛን እያዩ መጠንከር አለባቸው፣ መቆም አለባቸው። እንደ እናት ማበርከት ያለብን ነገር አለ። የድሮውን ሴት ልጅ ቤት ተቀምጣ የሰው እጅ እያየች መኖርን ሳይሆን ሰርታ ደግሞ ሴት ልጅ መኖር እንደምትችል ማድረግ እንደምትችል ለልጆቻችን ማሳየት መቻል አለብን ብዬ ነው የማስበው እና እንደ እናትም እንደ ሴትም ይቻላል። በአሁኑ ጊዜ በተለይ ስራ መስራት ለሚፈልጉ ወጣቶች በጣም ጥሩ የሆነ መልእክትን ያስተላለፍሽላቸው። እንግዲህ ያንቺን መልእክት ተቀብለው ደግሞ ጥሩ ደረጃ እንደሚደርሱ ተስፋ እንደማይቆርጡ ተስፋ አደርጋለሁ። ኢንሻአላህ። እዛ ጋር ቆንጆ የሆነ የቡና ሴሬሞኒ እያየሁ ነው። ወደ እሱ እንሂድ። ዋዋ ኮፊ እንግዲህ በጀበና ቡና ነው የተጀመረው እያልሽ ነበረ። እዚህ ደግሞ ትልቅ የሆነ የቡና ሴሬሞኒም አለ። የጀመረው በዚህ ረከቦት ነው። ከመነሻው ጀምሮ ከመነሻው መነሻችንን አንለቅም ብለን ነው። እውነት ነው፣ አንለቅም ብለን ትራዲሽናል ኮፊውንም ያው እዚህ ይዘን መተናል። ሜቢ አሁን ላይ ያው ሰው ሊበዛ ይችላል። እንደምታየው ሰዓቱን የሚሄደ ስለሆነ ሰዓት ስለሆነ ቡና ይፈልጋል። የጀበና ቡናውንም ያው መቶ ይጠጣል። ጥራቱን እንደጠበቀ እንደውም በተሻለ ጣዕም ወደ ቤተልሔም ይዘን መተን ዋዋ ኮፊ ቡና መልክ እያቀረብን ነው። ማሻአላህ ደስ ይላል። እንግዲህ ያው በእኛ ሀገር ቡናና ምሳ ሰዓት መለያየት ይከብዳል። ያው ጧት መጠጣት የሚፈልጉ ሰዎች አሉ። ከዛ ውጭ እንግዲህ ከምሳቸው ጋር አብረው እዚህ መጥተው መጠጣት ይችላሉ፣ ከምሳ በኋላ ማለት ነው። ዋዋ ኮፊን እንግዲህ የብዙዎች ምርጫ እንደሆነ እየሰማው ነው። በተለይ በጣዕማችሁ ከአፍ ላይ የማይጠፋ ቡና ነው እየተባልኩ ነው እና የቡና ጣዕምን እንዳሁን አንቺ የቡና ትሰሪያለሽ እና እዚህ ዋዋ ኮፊ ባለቤት እንደመሆንሽ መስራች እንደመሆንሽ እስኪ የቡና ጣዕም ላንቺ ያለው ስሜት ምንድን ነው? እስኪ በአንቺ አፍ ግለጭበት። ቀጭን ቡና አልወድም። ቀጭን ቡና ጨጓራ ይልጣል። እውነት ወፍራም ይባላል እንደውም አንዳንዴ። ወፍራም ቡና በጣም ምርጥ ነው፣ ለጤናም የሚመከረው ለልብም የሚመከረው። በጣም ወፍራም ሳይሆን መካከለኛ የሆነ ቀጭን ቡና ሲሆን ለጨጓራም ጸር ነው፣ ለጤናም ብዙ እንትን አይልም እና ወፍራም ቡና አንድ በቂ ነው። በቀን አንድ በቂ ነው በቂ ነው እና እሱም በማለት ያው የምናፈላው ቡና ከመጠኑን ያልሳተ ያልቀጠነ በጣም ያልወፈረ ቆንጆ ቡና ነው እያዘጋጀን ያለ ነው። በሰዎችም ዘንድ እየተወደደልን ነው። ያው ጅማሯችንን አልለቀቅንም፣ ጥራቱንም አልቀነስንም። በዛው ጥራት እንደውም በተሻለ ጥራት ነው ይዘን የቀረብ ነው። አንዳንድ ጊዜ እንግዲህ እንደዚህ ካፌዎች፣ ሌሎችም ቡና ቤቶች ሰው ይቀያይራሉ አይደል? አሁን የሚቀጥሩትን ሰው ሲቀያይሩ አንዳንድ ጊዜ ኧረ ጣዕማቸው ተቀይሯል ይባላል እና እናንተ ጋርስ እንዴት? ዋዋ የሚታወቀው ማንም ሰው ቢቀያየር ያው ኪችን ላይ አስቸጋሪ ነው እና የፈለገ የውስጥ ሰው ቢቀያየር ቴስታችን ኢንግሪዲየንቱም መጠንም የራሳችን የሆነ መጠን ነው ያለን። የቤቱ ሕግ አለው፣ በዛ ሕግ ነው የሚመራው እና ለዛ እንደዚህ ነገር ዋጋ የለም። አንድ ወጥ የሆነ ቴስት ነው የሚያገኘው። የቤቱ ሬሲፒ ነው የሚከተለው። ስለዚህ አሁን ጤና ላይ ትኩረት እያደረጋችሁ ሌሎች ቦታ ላይ ብዙም ያልታወቁትን እናንተ በዋነኝነት እየሰራችኋቸው ትገኛላችሁ ማለት ነው። ሄልዚ ነገሮችን ለማቅረብ ጤናንም የማይጎዱ የማይረብሹ ነገሮችን ለማቅረብ ነው እያሰብን ያለ ነው። ከከርከዴው በተጨማሪ ዮገርት አለን። አዲስ የመጣ ነው ፍሌቨር ነው። በሰዎች ዘንድ ተቀባይነት የቀመሰው አጠቃላይ ማለት በሚቻል ደረጃ ወዶታል።
ዮገርቷን ደግሞ ብትቀምሻት ደስ ይለኛል። እኔም ደስ ይለኛል። የተለያየ ፍሌቨሮች ማለት ነው። እናንተ እዚሁ ነው የምታዘጋጇቸው ዮገርቶቹን? ዮገርቱ እዚሁ ነው የሚዘጋጀው። አድ የምናደርገው ፍሌቨር ደግሞ ያው የተለያዩ በቸኮሌት አለ፣ በፒስታቾ አለ፣ ቢስኮፕ አለ እና ዮገርት ከተለያዩ ቅድም ስለ ቡና ሳነሳልሽ ነበር ከተለያዩ ቅመሞች ጋር ሲቀላቀል ያለውን ቴስት በሚል አሁን ደግሞ ዮገርትን ደግሞ በተለያዩ ፍሌቨሮች በአዲስ ጣዕም ሲቀላቀል ምን አይነት ቴስት አለው የሚለውን ለማስለመድ እየጣርን ያለ ነው። እሱን እንግዲህ ብትቀምሺው ደስ ይለኛል። ቀምሳለሁ። ከዛ እውነት የተሰማኝ ነው የምናገረው። ግዴታ ነው። እርጓችን ደርሷል። በጣም ነው የቸኮልኩት እስከምቀምሰው። ስትሮበሪ ይታየኛል። ዋናው ደግሞ እርጎ አለ። ከዛ ውጭ ምን አለው እስቲ? ያው እንዳልኩሽ አዲስ ቴስት ነው እያስሞከርን ያለን ነው። እሺ ቤታችን ላይ ለልጆቻችንም ለኛም ስንሞካከር አዳዲስ ነገሮችን ሚክስ አድርገን ስለምንሞክር እስቲ ደግሞ እንደዚህ ሲቀላቀል ደግሞ ምን አይነት ቴስት ይሰጣል የሚለውን ነገር ለማወቅ ነው። እስቲ ቅመሹና ሲያዩት እራሱ በጣም ያምራል። ሲያዩት ከማረ ደግሞ ሲበሉ ይጣፍጣል። ይሄኛው ቸኮሌት ነው። ተጨማሪ ሶስ ካስፈለገ በደንብ ሞቅ ከዚህ አንስቼ እዚህ ማድረግ ይችላል። ትችያለሽ። ቸኮሌቱን ሞቅ አድርጎ የኔ በፒስታቾ ፍሌቨር ነው። እሺ ያንቺው በቸኮሌት ነው። እስቲ እንቅመሰውና ብስሚላ በጣም ነው የሚጣፍጠው። የእርጎ ኩምጣጤ ያለው ስትሮበሪ ደግሞ በተፈጥሮ ትንሽ ኮምጠጥ የሚል ባህል ያለው ግን የሚጣፍጥ ከቸኮሌቱ ጋር ደግሞ ልዩ የሆነ ጣዕም ነው ያለው። ድገሚና በጣም ነው የወደድኩት። በተለይ ደግሞ ቸኮሌቱ በዛ ሲል ኩምጣጤውን ይቀንሰዋል እና ዩኒክ የሆነ ቴስት ነው ያለው። በጣም ነው የሚጣፍጠው። በጣም መታችሁ ቅመሱት። ብዙ ጊዜ ሰዎች እርጎ የማይወዱ ሰዎች አሉና ይህንን ቢቀምሱት ግን በእርግጠኝነት በጣም ትወዱታላችሁ። የምር እርጎ የማይወድ ሰው በዚህ መልክ እንዴ ሳይጨርሱ አይወጣም። እንትን ነው ብዙ ጊዜ ሰዎች ወተት የማይወዱ ሰዎች አሁን አለ ጣዕሙን ይጠሉታልና ይሄ ግን ከስትሮበሪ ጋር ከቸኮሌት ጋር ሲሆን በጣም የተለየ ጣዕም ይፈጥራል። ራሱን የቻለ ጣዕም ይፈጥራል እና ይሄ ፍሌቨር እርጎ እንደምትጠጡት አይነት ጣዕም አይደለም ያለው። ከፍሌቨር እርጎ ለየት ይላል። በጣም አሪፍ ነው። እኔ መቅመስ ማቆም አልችልም። በጣም ነው የሚጣፍጠው። በጣም ደስ ይላል። እኔ ቸኮሌቱን ቀምሻለሁ። ያንቺ ደግሞ ፒስታቾ ነው ያልሽኝ። ምን አይነት ጣዕም አለው የሚለውን ንገሪያቸው። የቸኮሌቱን እንግዲህ በደንብ ገልጬላቸዋለሁ ብዬ አስባለሁ። እኔ ግን ያው የነጋዴ እንትን እንዳይሆነባቸው በጣም ነው የሚጣፍጠው እና ሆነስትሊ በጣም ይጣፍጣል። ታችሁ ሞክሩ። አዲስ ሜኑ ውስጥ ያስገባችሁት እንትን ነው እንግዲህ ምግብ ነው። መታችሁ ሞክሩት። በሌሎችም ጣዕም እንዳለውም ተነግሮኛል። በጣም ይጣፍጣል። ወድጄዋለሁኝ። ይቀመጥልኝ። በኋላ ጨርሰዋለሁ። ጉብኝታችንን እንቀጥል። እሺ ካፌ ላይ እንግዲህ በተለይ እንደዚህ ቅዝቅዝ ያለ ደስ የሚል ሰላም የሚሰማው ቦታ ላይ ቁጭ ብሎ ብዙ ሰዓት ሰዎች ማሳለፍ ይፈልጋሉ። ግን የ3 ሰዓት ሲደርስ ደግሞ ያው መነሳት ግድ ይላቸዋል። ዋዋ ሲመጡ ደግሞ አዘጋጅታቸዋል መስገጃ ቦታ። መስገጃ ቦታችን ቢያንስ 4 ቀጠን ያሉ 5 ሰዎችን ያሰግዳል። ቄልዋው ወደዚህ ነው። ያው እንግዲህ እንደምታዩ ቢያንስ
4-5 ሰው እንደኔና እንደንችሎ ከሆነ ቀጠን ካሉ ብዙ ይዛል። አዎ ያሰግዳል። እዚጋ መስገጃ እህቶቻችን የማይመች ልብስ እንኳን ለብሰው እንዳጋጣሚ ከወጡ ሰላት መስገጃ ማዘጋጅተናል። የሚነበቡ እስላማዊ ነገሮችም አሉ። እዚሁ አረፍ ብለው ከሰላት መልስ እንደዚህ አይነት እስላማዊ መጽሐፎችንም ቁጭ ብለው ማንበብ ይችላሉ። እንደዚህ አይነት ቦታ ሌሎች መጽሐፎችም አሉ ቁጭ ብለው ጊዜ የሚያሳልፉበት። ያው ብዙ ሰው ቄልዋ እያሳሳተ ነው፣ ቄልዋ እየመሰለው ቄልዋ ወደዚህ አይደለም። ይሄኛው አቡበከር ታክሞ ሲመጣ ከሂራ ጀማ የተበረከተልን ስጦታ ነው። በጣም የሚያምር አጋጣሚ ደግሞ ከለሩ ከቤታችን ጋር በጣም ሄደ ማች አድርጓል። በዋዋ ኮፊ በተደረገው አቡበከር በተሰበሰበ ገቢ ላይ ለምስጋና ያመጡልን ስጦታ ነው። እዚህ ጋር ደግሞ የምታዩ ኡመር ሳይድን ቤት አንገባም የሚለው ቻሌንጅ ላይ እሱ ታክሞ ሲመጣ ከቱርክ ያመጣልኝ በጣም የሚያምር ስጦታ ነው። ይሄኛው የእሱ ማስታወሻ ነው። እንግዲህ የሰራቸዋቸው እንግዲህ ስራዎችም እነዚህ በማስታወሻ ተቀምጠዋል። መስገጃ ክፍላችን ይሄን ይመስላል። እንደ አንድ ሙስሊምም ካፌ ላይ ተቀምጦ ብዙ ጊዜ ላለመውጣት ሰላት መዘናጋቶች ምናምን እንዳይኖሩ እሱን ታሳቢ በማድረግ በዛው ሰላታቸውን እዚሁ እንዲሰግዱ በተለይ ሴት እህቶቻችን እዚሁ እንዲሰግዱ የወንዶቹ መስጊድ ስለሚበረታታ መስጊድ ግዴታም ስለሆነ ወንዶቹ መስጊድ መሄድ ይችላሉ። ሴቶች እንግዲህ እዚህ መስገድ ይችላሉ። ልብስ ያልተመቸኝም ማለት የለም፣ ምክንያቱም ተቀምጧል ልብስ። በጣም ማድረጊያ ቦታም አለ፣ የተመቻቸ ነው። ኡዱ ማድረጊያም አለ እዚሁ ሁሉ ነገር። ስለዚህ ዋዋ ኮፊ ከመጡ ተመልካቾቻችን እዚሁ ቆንጆ ቡና ጠጥተው ቆንጆ ምግቦችን እርጎውን አሁን የዛሬውን እርጎ እሱን ቀምሰው መጽሐፍ ቁጭ ብለው የሚያነቡበት ቦታ አግኝተው ሰላት መስገጃ አግኝተው አይወጡም ማለት ነው ብለው ነው በግድ ማስወጣት ይኖርባቸዋል። ዳር ነው የሚሄዱት። በጣም ደስ ይላል። በነገራችን ላይ ቅድም ያልነገርኩሽ ሎጎዎቹ በጣም ነው የሚያምረው። ምን ይታይሻል? እስቲ ከሁለት ባሻገር ቡና አለ። ያው መቼም ቡና ከላይ ያለው የቡና መሀሉ ላይ ስጥቅ ያለው ቡና አለ። ወትሆን ካልተሳሳትኩ ያው ከዋዋ ጋር ስለሚገናኝ እስቲ ትንሽ ጥሩ ተቃርበሻል። እንዳልሽው አንቺም ቡና ነው፣ ግን የአረብኛ ዋውና አናባቢዋ መሀል ላይ ያለችው ሁለቱ ዋዋ የሚል የአረብኛ አገላለጽ ወይም ደግሞ በአረብኛ ጽሑፍ ዋዋ የሚል ገለጻ ነው ያለው። የቡናዋንም ፍሬ እዛው መሀል ላይ ተጠቅመናታል። በአማርኛ ደግሞ መሀል ላይ ዋ የሚል ነገር እኔ ይታየኛል። ዋ ነበር ቅድም የሆነችው፣ አሁን ዋ ናት። እግር አላት ማለት ነው። ሎጎዋችንም በዚህ መልኩ ሰርተነዋል። አይዲያውን ያመጣሁት እኔ ነበርኩኝ። ከዛ ወደ ቤት ወሰድኩትና ትንሿ ልጄም ተሳትፋበታለች። አያ ትባላለች፣ እሷም ተሳትፋበታለች። በዋናነት ግን የሰራችው ታላቅ እህቴ ቅድም ሳመሰግናት የነበረችው ዲዛይነሯ ስኬች አርጋ ለባለሙያ ሰጥታ ዩኑስ ይባላል የሰራልን ልጅ። በጣም ለፍቶበታል። በጣም አድካሚ ነበረ። አርቲስቲክ ነገር አለው በደንብ በስራ ስላን የሰጠችው። ወደዚህ ደግሞ ለመቀየር በጣም ለፍቶበታል። በዚህ አጋጣሚ ዩኑስንም በጣም አመሰግናለሁ። ዋዋ ኮፊ ብራንዳችን ወይም ሎጎዋችን ይሄን ይመስላል። ቆንጆ ነው፣ ያምራል። ቅድም መነሻችን ላይ ያልሽ ነበረ የተማረ ነጋዴ መሆን እፈልጋለሁ። ምክንያቱም ያው ትምህርት ያለውን ቫልዩ በዛው እየነገርሽ ነውና ቤቱም ደግሞ በደንብ አርቲስቲክ ነገር አለው። ይሄ አርቲተች ነገር አለው ነው ሳየው እና በጣም ነው የሚያምረው። ላይቲንጎቹንም ያየው ነበር። የተጠቀማቸው አምፖሎች ስፔስ እንደዚህ በደንብ ስፔስ እንዲኖር ያደረጋችሁበት መንገድ በጣም ደስ ይላል።
እዚህ መተሽ እንደው ወደ ስራ ቦታዬ ብለሽ እንደዚህ አይነት ቆንጆ ቦታ ስትመጪ እንደሚሰማሽ? ሰላም ይሰማሻል። ለወደፊትስ ዋዋ ኮፊን ምን ላይ እንጠብቀው? ዋዋ ወደፊት ኢንሻአላህ አላህ ካለ ኤክስፖርተር ምትሆን ይመስለኛል። ቡና ኤክስፖርት ላይ መስራት እፈልጋለሁኝ። ወደፊት የቡና ኤክስፖርቲንግ ላይ ሆነሽ እናገኝሻለን ኢንሻአላህ። ኢንሻአላህ እንደዛ ነው እንግዲህ ህልሜ እንደዛ ነው። ኢንሻአላህ ጥራት ያለው ነገር የውጭውም ዓለም ቴስታችንን ያው በሚል ቅድም እንዳልኩሽ የተለያዩ ፍሌቨሮችን ከቡና ጋር መርጅ በማድረግ ለዓለም ማስተዋወቅ ነው ህልሜ። እንግዲህ አላህ ያሳካው ኢንሻአላህ። እንግዲህ ሌላው ኦፕን ኪችን ነው እያየሁ ያለሁት። ብዙ ጊዜ ኦፕን ኪችን ሲሆን ደግሞ የጥራት ጉዳይ የንጽህና ጉዳይ ይነሳል እና እንደዚህ የሚታይ ሆኖ ግን ሰዎች ጥሩ ነገር የማያዩ ከሆነ ያው ከስተመር የሚያባረራል እና እናንተ ጋር ደግሞ ጽድት ያለ ነገር ነው እያየሁ ያለሁት። እስኪ ስለሱ እናንሳ። አዎ እንዳልሽው ማስበው የነበረው ነገር ምንድን ነው ለካፌ ልጠቀም ሲሄድ ለምሳሌ ጁስ ለመጠቀም ሲሄድ ከውስጥ ተቀርቶ ሲመጣልኝ እና ፊት ለፊት እያየሁት የሚፈጨ የሚቀርብልኝን እኩል አላጣጥመውም። የሆነ ውስጥሽም ይሸክካል አይደለም እና እንደዚህ በግልጽ እየታየ ሲሰራ ሲቀርብ ደግሞ ሞር ከስተመር ሳቲስፋይድ ይሆናል እና ለዛ ነው ኦፕን ኪችን ያደረግነው። ጁሱም እንደዚህ ወዲያው ነው የሚፈጨው። ሰው ሲያየው እያየው ነው። ኦርደር ከተደረገ በኋላ ነው የሚፈጨው ጁሱም ሌሎችም ነገሮች ኦፕንሊ ነው የሚሰሩት። ከዛም ባለፈ እንግዲህ ያው ቡና ነው። ቡና ደግሞ ይቆላል እንዳል ፕሮሰስ አለው እና ሲቆላ ደግሞ ጭስ አለው በጣም እና አንዳንድ ቦታዎች ላይ ምን ያጋጥመናል እንደዚህ አይነት ቦታ ስትሄጂ ጭሱ ያፍናል እና እዚህ ግን ብዙም ጭስ የመታፈን ነገር የለም እና እንዴት ነው የምታደርጉት? አዎ እናስቆላው ሌላ ቦታ ላይ ነው። እዚህ የመቆያ ማሽን የለም፣ አላዘጋጀንም። የሚቆላው ሌላ ቦታ ነው። ግን ከስተመር ሳቲስፋይድ ደግሞ እንዲሆን የታሸገውንም ቡና አሁን እዚህ ጋር የምታየው የታሸገ ቡና ነው። ይህንንም ቢሆን ውስጡ ያለው የተቆላ ነው። የራሳችን ማለት ነው። ብዙ ጊዜ እኛም ስንጠቀም የተፈጨ ቡና ስንገዛ ውስጥ ላይ የመሸከፍ ነገር አለን አይደል? ምን ተቀላቅሎበት ይሆን ባዕድ ነገር አለው ይሆን ምናምን የሚለውን ነገር ብዙ ጊዜ እንጠራጠራለን እና ሞር ከተፈጨው ይልቅ የተቆላውን መግዛት ይመረጣል እንደኔ። ስለዚህ አሁን ይሄንን ራሳችሁ ቆልታችሁ ፓክ አድርጋችሁ ያዘጋጃችሁት ነው? ይሄ ለሌሎች ብዙ ነገር ይቀረዋል። የእርጋጫ ሌሎች ጣፋጮችንም እያየሁኝ ነው። እዚህ ጋር እነሱ እናንሳቸው። እነዚህ ቅድም ከእርጎ ጋር ቀላቅለን ያየነው ፒስታቾ የሚባለው ኢንግሬዲየንት ውስጡ አለ። በፒስታቾ ፍሌቨር ፓቲ ይባላሉ። ጣፋጮች ናቸው በጣም። ይሄንንም ብትሞክሪው ደስ ይለኛል። ይሄ ፒስታቾ ነው። ይሄ በኦሪዮ የሚዘጋጅ ነው። ፒስታቾ ላይ ቆይ ልበልስሽ እና ቅጠል ነው እኛ ሀገር የሚበቅል ቅጠል ነው ወይስ ምንድን ነው የሚለውን እስኪ እናንሳው። አይደለም ነት ነው። ይሄ እንደ ለውዝ ምናምን አለ አይደለም? ነቶች ናቸው። ነት ናቸው። ራሱን የቻለ ፒስታቾ የሚባል ከነ ለውዝ ጋር የሚመሳሰል ተመሳሳይነት ያላቸው ነቶች ናቸው። እሱም በተለያየ በክሬም መልክ በራሱን ደግሞ ለውዙን የለውዝ ነቱን ፒስታቾ ፍሬውን ማለት ነው ፈጭተ ነው በተለያየ ኢንግሪዲየንት ነው የሚሰራው። በዛ ነው ፒስታቾ ፓቲ ብለን ሰይመነዋል። ይሄኛው ኦሪዮ ፓቲ ይባላል። ይሄም የቤቱ ስፔሻል ፍሌቨር ነው። ይሄ ደግሞ ሎተስ ወይም ደግሞ ቢስኮፍ ክሬም፣ በቢስኮፍ ክሬም የሎተስ ወይም ደግሞ ቢስኮፍ ወይም ሁለት ስም ያለው ሎተስም ቢስኮፍም ይባላል። እንደ ክሬም አይነት ነው፣ እንደ ኬክ አይነት ነው። ክሬሙ ቢስኮፍ ክሬም ነው የምንጠቀመው። ከላይ ያለችዋ ደግሞ ቢስኮፏ ሎተስ ናት። ኦሪጂናል እቃዎችን ነው የምንጠቀመው። ጽዳትን ሁሉን ነገር እንደዛ ነው እያዘጋጀን ያለ ነው። እነዚህ በጣም ጣፋጭ ፓቲዎች ናቸው። ወደዚህ ደግሞ ስንመጣ
ሲናመን ሮል የተለመደው ብዙ ጊዜ በተጠቅልሎ ራሱን መመገብ ነው ሰው የለመደው እና ይሄን ነገር ደግሞ እስቲ በዚህ መልክ በፒስታቸውም በቢስኮፍም በኦሪዮም እያቀላቀልን ደግሞ ምን አይነት ቴስት ይመጣል ብለን በዚህ መልክ ሰርተነዋል። ይሄም የቤቱ እዚህ ጋር ያሉት ጣዕሞች እዚህ ጋርም ደግሞ በሲናመን አሉ። ሌላው ደግሞ ክራሰንት ነው። ሁሉም ቦታ የተለመደ ነገር ነው። ለየት ለማድረግ ያሰብነው ይሄንን ነው። በጣም አሪፍ። ስለዚህ አሁን ሰዎች እንደዚህ አይነት ጣፋጮችን እየተመገቡ ቆንጆ ቆንጆ ጣዕም ያላቸውን ቡናዎች እየጠጡ ወይም ደግሞ ሌሎችም የእናንተን ስፔሻል እየተጠቀሙ ዋዋ ኮፊ ጋር ቆይታ ማድረግ ይችላሉ ማለት ነው። ከላይ የዴሊቨሪ እቃዎችን ሰጣት ቴካዌ መውሰድ የፈለገ እዚሁ አካባቢ ላለ ነው ወይስ ሩቅ ቦታ አላለም? ያው ቴካዌ ማንኛውም ሰው ሲያልፍም ትኩስ ነገር ከፈለገ ጁስም ቀዝቃዛም ነገር ከፈለገ በእነዚህ ፓክ አድርገን መላክ እንችላለን። እዚሁ አካባቢ ደግሞ ላሉትም ቅርብ ለሆኑት ደውለው በማዘዝ ያሉበት ድረስ እናቀርብላቸዋለን። በጣም አሪፍ፣ በጣም ንጹህ ነው ውስጡ። እንግዲህ እንደምታየው ነው። ጁሰሮቻችንም እዚሁ ናቸው። ሻይ ቡና ትኩስ ነገርም እዚሁ ነው የሚዘጋጀው። ኬኮቹም በዚሁ ጥራቱን በጠበቀ መልኩ እዚሁ ሰሃን ወስዶ እዚሁ ሁሉ ነገር ከዚሁ በጽዳት ተዘጋጅቶ ነው። በጣም ቆንጆ ነው። በጣም ንጹህ ነው። እዛ ጋር ደግሞ መፍጫ ማሽን ነው። ቅድም ያልኩሽ የከርከዴ ማቀዝቀዣ ማሽናችን ነው። ከርከዴ ማቀዝቀዣ አናናስ፣ ቀጭን ጁሶችን አጠቃላይ በዛ እያቀዘቀዝን እንዳይዘቅ ደግሞ ውስጡ ላይ ራሱ ታገኙ እያደረገ የሚያዘጋጅልን ዲስፔንሰር ነው። ቀዝቃዛ ነገር ለሚፈልግ ማንኛውም ከስተመራችን በፍጥነት ወዲያው ቀርተሽ የምትሰጪበት ማሽናችን ነው። ከርከዴውን ያው ሳትቀምሺ አትሄጂም። ቀምሳለሁ። እዚህ እንግዲህ ቡና እየወጣ ነው ያለው እና አንድ ጊዜ ማለት አሁን ለምሳሌ 1 ኪሎ ቡና ምን ያህል ይወጣል በዚህ ማሽን? በዚህ ማሽን እንግዲህ ባለሙያው ሞር ያውቀዋል ብዬ አስባለሁ። በጀበና ነው እኔ ልምድ ያለኝ 1 ኪሎ እስከ 78 ድረስ ይወጣል። በዚህ ደግሞ ሲሆን ጨምሮ ነው የሚያወጣውና ቡናችን በጣም ቆንጆ ቡና ነው የምንጠቀመው። የይርጋ ጨፌ ያላረረ ቡና ካረረ አሻሮ ነው ያላረረ ከኔት የሆነ እንደዛ ነው የሚሆነው። አሁን ከይርጋ ጨፌ ውጭ ሌላ ቡና ተጠቀሙ ነው? የሀረርን ለመጀመር ፕሮሰስ ላይ ነን። ከወንድሞች ጋር ወጥተናል። የሀረር ቡና በቅርቡ እንጀምራለን። በጊዜው የያዝነው የይርጋ ጨፌ በአሁኑ ሰዓት ተወዳጅ እሱ ስለሆነ እያቀረብን ያለ ነው። የሀረሩን ግን እንዳልኩሽ ኦን ፕሮሰስ ኢንሻአላህ በቅርቡ ይጀምራል። በቅርብ ጊዜ እንግዲህ አሁን ቅድም እያልሽ ነበር ቀጭን ቡና አልወድም እያልሽ ነበርና የጀበና ደግሞ ብዙ ይወጣዋል። የኛው ደግሞ የማሽን ሲሆን ደግሞ ወፍራም ስለሚሆን ትንሽ ነው የሚወጣው፣ ትንሽ ይወጣዋል። ስለዚህ የማሽን ቡና ነው ማለት ነው የምትወጪው? የማሽን በጣም ስትሮንግ በጣም ስትሮንግ። የጣዕሙ ልዩነት ግን አላቸው አይደል? የጣዕሙም አለው ግን እንዳልኩሽ ደግሞ የማሽን ሲሆን ዋና ቴስቱን ታገኘዋለሽ። ዋና ቡና አፍቃሪ የማሽን ቡና ነው የሚጠቀመው። እንደወረደ ኤስፕሬሶ ይባላል አይደል? ወረደ እሷን ነው የሚጠቀመው። ቡና ቀማሾች አሁን ይሄ የቡና የመቅመስ ትምህርት ምናምን ይሰጣልና አሁን እንደዛ ሲቀምሱት ምን ይላሉ? አንዳንዶች የሚለዩት ጣዕሙን ፍራፍሬ የሚል ወይም እንደዚህ ሌላ ጣዕም ያለው ደረጃ የሚሰጡት በዛ ነው ካልተሳሳትኩኝና አንቺስ እንዴት ነው የሆነ ስትቀምሺው ያለው ነገር? በጣም ቡና ጠጪ አይደለሁም። ሞር ከኔ ይልቅ እህቴ ቀማሽ ብትሆን ያዋጣል። ግን ወይ ቡና ቴስት ላይ ያለው በደንብ ቴስቱን ላይ ያለው ወፍራም ነው ቀጭን ነው የሚለውን ነገር ላይ ያለሁኝ። ቆንጆ ቡና ነው፣ የሚመር ቡና አለ፣
የሚጣፍጥም ደርሱ ደግሞ ቡና አለ ምንም ያለ ስኳር በጣም ይጣፍጣል። አሁን የጉራጌ ቡና በጣም ይጣፍጣል እና እንደሱ አይነት ቴስቶችን መለየት እችላለሁ። ከዛ ውጭ ደግሞ ባዕድ ነገር ከተቀላቀለበት ወዲያው አውቀዋለሁ። ገብስም ይሁን ምንም ይሁን ወዲያው ለየዋለሁ። እንግዲህ ተመልካቾቻችንም ዋዋ ኮፊ እዚህ ቤተል የሚገኘው ቤተል ፋይማ ህንፃ ሁለተኛ ፎቅ ላይ ቤተል ፋይማ ህንፃ ሁለተኛ ፎቅ ላይ የሚገኘው ዋዋ ኮፊ መታችሁ ቀዝቀዝ ያሉ የሚጠጡ ቀዝቀዝ ያሉ ነገሮችን ከፈለጋችሁ ትኩስ ነገርም ከፈለጋችሁ በእንደዚህ አይነት ቆንጆና ንጽህናውን በጠበቀ ተፈጥሯዊነቱን በጠበቀ መልኩ እናስተናግዳቸዋለን። እንዳትቀሩ የተባላችሁ። ሌላ ምን ቀረ? ሁሉም ተጠቅሷል። ደስ ይላል። ከዛ ባለፈ እንግዲህ ቅድም ስለ ኮስሞቲክስ እያነሳን ነበረ። መነሻችን እሱ ነው። እሱን ብናየው ደስ ይለኛል። ስለዚህ ወደዛው እንሂድ። አሁንም ተከተሉ። ወደ ዋዋ ኮስሞቲክስ ዋዋ ፐርፊውም ኤንድ ኮስሞቲክስ ደስ ይላል በጣም። መርሀባ እንግዲህ ኮስሞቲክስ ሱቃችን ይሄን ይመስላል። ትንሽ ብትጠብም ግን ብዙ እቃዎችን ይዛለች። የምታያቸው ነገሮች እንዳለ ኦሪጂናል እቃዎች ናቸው። ሽቶዎቹ የፍራንስ እና የኢታሊ ሽቶዎች ናቸው። 100% ጄኒን የሆነ ሽቶ ነው። ቀጥታ ነው የምናስመጣው። ወንዶችን የተለያዩ አይነት አማራጮች አሉ። ሴቶችን እንደዛው ቦዲ ስፕላሾችን ምናምን። እነዚህ ሁሉም ኦሪጂናል ናቸው፣ ኦሪጂናል እቃዎች ናቸው። ሌሎች እንግዲህ ሞይስቸራይዘሮችም እያየሁ ስኪን ኬሮች ይሄ ሜካፕ የሚባለውን ነገር አንስ ወይም ደግሞ ቆዳ እንዲጎዱ የሚችሉ ነገሮች ብሊቺንግ ያላቸው የሚያቀሉ ፕሮዳክቶችን በምንም አይገባም ሱቃችን አናስተናግድም። ከዛ ውጭ ግን ስኪን ኬሮችን ቆዳችንን ልንጠብቅበት የምንችላቸው መታጠቢያዎች፣ እንደውም ሞይስቸራይዘሮች፣ ሲረሞች፣ የተለያዩ ፕሮዳክቶች አሉ። ኦርዲናሪ፣ ሴራቪ፣ ሲታፊል የመሳሰሉት ሳሙናዎች፣ ዶድራንቶች ኦሪጂናል የሆኑ ፕሮዳክቶች አሉ። ብዙ ቦታ የማይገኙ እቃዎችንም እያየሁኝ ነው። አሁን አንዳንድ እቃዎች አሉ የሆነ ፈልገሽ ኦሪጂናሉን አታገኛቸውም እና እዚህ ያው ኦሪጂናል ናቸው ብለሽኛል ሁሉም እና የማይገኙ ፕሮዳክቶችንም እያየሁኝ ነው። እንዴት ነው ግን አሁን የኦሪጂናል ነገር ስታመጪ ዋጋው በጣም ከፍ ይልብሻል አይደለ? እና ሌላ ከአንቺ ብዙም ሳይርቅ ደግሞ ተመሳሳይ ፕሮዳክት ይዞ ግን በጣም በሎ በሆነ ዋጋ ሲሸጥ ልታገኝ ትችላለሽ። እና ያንን እንዴት ነው አንቺ የምታስተካክለው? ኦሪጂናል እቃ ከያሽ ያው ይገባዋል የምንለው ነገር አለ አይደል? ኦሪጂናል ከሆነ ምንም ያህል ብር ብትከፊበት ይገባዋል የምንለው ፕሮዳክት አለ። ወይ ደግሞ ፌክ ሆኖ ደግሞ በቺፕ ከምትገዢው በኦሪጂናል ሆኖ ዋጋ ማውጣታች ደግሞ የምትበይበት ብዙ ጊዜ ፌክ የሆኑ እቃዎች የሚቀርቡበት ቦታ አለ እና ከዛ አንጻር ሪስክ ወስዳለሁ። ብዙ ጊዜ በውድ የሚሆን ኦሪጂናል ነገርን መረከብ እፈልጋለሁኝ እና ኦሪጂናል ብቻ ነው የሚይዘው፣ አይቀላቀልም። ምክንያቱም ቆዳ ነው ፊታችን ማለት በጣም ሴንሲቲቭ ነገር ነው እና ማይሆን ነገር ለህብረተሰቡ ማቅረብ የለብንም በሚል ኦሪጂናል እቃዎችን ብቻ ነው የሚይዘው። አሁን ይሄንን ሰዎች በደንብ እንዲያውቁልሽ እንዲረዱት ዋዋ ኮስሞቲክስ እንግዲህ ያው የዋዋ ኮፊ ከመጀመሩ በፊት የመጀመሪያው እንደሆነ እየነገርሽ ነበር እና ይሄንን ብራንድ ቢልድ አድርገሻል። በእርግጥ ግን አሁን እነዚህ ኮስሞቲክሶችን ስትሸጪ ሰዎች እንደዛ ቦታ እኮ በእንደዚህ አንዳንድ ጊዜ እኮ የማይገመት ሆነ ብቻ አንቺ 3000 የምትሸጪው ዕቃ ሌላ ቦታ 1500 ትሸጪ። እንደዛ ሲሆንብሽ እንዴት ነው ብራንዱን በደንብ ለማስተዋወቅ የምትሰሪያቸው ስራዎች? ብራንድ እቃ ሰው ባይዘው ያውቀዋል በደንብ የሚጠቀመውን አንዴ እዛ ቢገዛ ነው። ለምሳሌ የ1500 ብር ዲፈረንስ ያለው እቃ በምንም አይነት አንድ አይነት ሊሆን አይችልም። ኳሊቲው የተለያየ ነው የሚሆነው እንጂ ይሄን ያህል ትርፍ የምትይዥበት እቃ አይደለም። ከዛ ውጭ ግን
አንዴ ከዛ ሊጠቀም ይችላል፣ ተመልሶ ግን ይመጣል። ብዙም ጊዜ ስላጋጠመ ይወቅሱኛል እና እዛ እኮ በዚህ ዋጋ ምናምን አገኘን ይሉና ችግር የለውም እዛ ግዙ እላቸዋለሁ። ሄደው ገዝተው ግን ኔክስት ደግሞ እኔ ጋ ነው ተመልሶ የሚመጡት። ያኛው እኮ ቀጠነብኝ እንዲሆነብኝ የሚሉ ኮመንቶች ይቀርባሉ እና ለዛ ነው ስማችንን ጠብቀን ኦልሞስት ለ8 ዓመት ነው የሰራ ነው ኮስሞቲክስ ላይ 8 ዓመቱንም እስካሁን አልተወቀስንም። ኦሪጂናል ነገር ነው እያቀረብን ያለ ነው። ከወቀሳም ለመዳን ለህሊናም ደግሞ ጥሩ ነገር ማቅረብ ስላለብን ለዛ ነው ኦሪጂናል እቃዎች ላይ ፎከስ ያደረግነው። ሱቃችን እንደምታዩ ባዶ እየሆነ ነው። የተወሰነ የሚገቡ እቃዎች አሉ። በቅርብ ቀን ኦሪጂናል በመጠበቅ ነው እንጂ ያው ያገኘነውን ብናግበሰብስ ሱቃችን ሙሉ ይሆን ነበረ። ግን የማይሆን እቃ ከመያዝ ባዶነቱን እንመርጣለን። የማይሆን እቃ ከመቀላቀል ባዶነቱን እንመርጣለን ብለን የጸናንበት አቋማችን ነው። ኦሪጂናል እቃ ይገባቸዋል ከስተመሮቻችን ብለን ስለምናስብ ሁሌም በኦሪጂናል እቃ። በጣም አሪፍ። እንግዲህ ያው ዋዋ ኮፊ ጋር ቆይታ እያደረግን ነው ተመልካቾቻችን። ዋዋ ኮፊ ጋር ስትመጡ ታች ላይ ደግሞ ዋዋ ኮፊ ያለበት ህንፃ ላይ ታች ላይ ዋዋ ፐርፊውም ኤንድ ኮስሞቲክስንም ታገኛላችሁ። መታችሁ ተገበያዩ፣ መታችሁ ፕሮዳክቶችን ውሰዱ እንላለን። እንቀጥላ ኢንሻአላህ። እሺ ከርከዴያችን መጥቷል። እንግዲህ ሲያዩት በጣም ያምራል። ከርከዴን ቀምሼ አላውቅም ምን እንደሚል ዛሬ እንቀምሰዋለን። ብዙ ጊዜ እንደው በጣም ይወራለታል እኮ ከርከዴ አይደለ? ከርከዴ ጠጡ ሁሌ፣ ግን ያው በአጋጣሚ አጠጪውም። እዚህ ደግሞ ዋዋ መጥቻ አግኝቼዋለሁኝ። እስኪ ምን ነገር አለው? ከርከዴው ብቻውን ነው ወይስ እንዴት ነው የተሰራው? ከርከዴ ለመቀላቀልም አይመችም። ምክንያቱም ራሱን የቻለ የተፈጥሮ አበባ ነው። ሚክስ ብናደርገው ሊጣፍጥ ይችላል፣ ግን ደግሞ ከጤና አንጻር በጣም ስለሚመከር ለኮሌስትሮል፣ ለደም ግፊት በጣም ያስተካክላል ተብሎ ይመከራል እና ያንን ይዘቱን እንዳይለቅ በሚል ራሱን አበባውን ያዘጋጀ ነው። አርቲፊሻል ነገር የለውም። ማርና ከርከዴ ነው የሚዘጋጀው። ማር አለው ማለት ነው። ተክል ነው የሚዘጋጀው። ማሩን ለማይፈልግ ሰው በስኳር መጠቀም ይችላል። ትንሽ ባዶውን ጎምዘዝ ይላል እና ስለሚከብድ ብዙ ሰው በሻይ መልክ ነው የለመደው። እስቲ ደግሞ እንዲቀዝቀዝ ብሎ ደግሞ ሰው ሞክረው ብለን አዘጋጅተነዋል። በጣም ደስ ይላል። ቴስት አድርጌውና ደግሞ እሺ። ከዛ ውጭ እንግዲህ እዚህ ጋር ደግሞ በሚያምር እቃ ጣፋጭ እያየው ነው። ቅድም እያሳየሽ ነበር። እስኪ ምንድነው ምን አለው የሚለውን ደግሞ እናንሳው። እነዚህ የምንጠቀማቸው ፕሮዳክቶች ሪል የሆኑ አርቲፊሻል ፍሌቨር ያልተቀላቀለባቸው ትክክለኛ ኢንግሪዲየንቶችን ነው የምንጠቀመው። ውስጡ ላይ እንደ ጊሽጣ ለጣፋጭነት ተክሉ ጊሽጣ አይደለም፣ አረቦች ቅስጣ ይሉታል። ክሬም ነው፣ በወተት የሚዘጋጅ ፕሮዳክት ነው። እሱ ነው የምንጠቀመው። ከስር ያለው ንጹህ ኬክ ነው። እንደ ብዙ ጊዜ በተረፈ ምርት የሚዘጋጁ በካፕ የሚዘጋጁ ጣፋጮች አሉ። እንደዛ አይነት ፕሮዳክት አይደለም። ከታች ያለው ራሱን የቻለ ስፖንጅ ኬክ የምንለው ነው የምንጠቀመው። መሀል ላይ ያለው ክሬም በቢስኮፍ እና በጊሽጣ እንዲሁም የተለያዩ ግብአቶች። ፍሬ ነገር ነው ጊሽጣ አይደለም፣ ክሬም ነው። በወተት የሚሰራ ክሬም ነገር ነው። ወፈር ያለ ክሬም ነው። እሱ ላይ የተለያዩ ፍሌቨሮችን አዳርገን፣ ፍሌቨር ስልሽ የተፈጥሮ ፍሌቨሮችን በማጣፈጥ ቀላቅለን ነው የምንሰራው። ንጹህ የቢስኮፍ ክሬም ነው የምንጠቀመው። ሎተስ ወይም በሚል ይታወቃል። የሎተስ ብስኩትን ፍሌቨር አድርገን የሰራ ነው። ቅድም እንዳሳየሁሽ በፒስታቾም በኦሪዮም አለው። እስቲ ቅመሹና ደግሞ ይሄን ልቅመስና ከዛ ደግሞ ስንቀምሳለሁ። የተመቸሽ ብስሚላ።
አንዴ ድርጋው ይቻላል። እንዳጨርሹ አያልቅም። በጣም ነው የሚጣፍጠው። ከርከዴ እንደዚህ አይነት ጣም ነው እንዳያለው ጎምዘዝም የማለት ጣም አለው መሰለኝ። ጎምዘዝ ይላል። ማሩ ትንሽ ይዞታል። ማር አለው ግን ቀዝቀዝ የሚያደርጋት ሰዎች ዩኒክ የሆነ ቴስት ነው ያለው። ከርከዴ ጠጡ ምናምን ተብሎ ቪዲዮዎች ላይ እናያለን እና ኮሜንት ላይ ካየሽ ጣሙ በጣም ይከብዳል፣ እንዴት ነው የምንጠጣው ምናምን ይላሉ። ይሄ ከሆነ ውሸታቸው ነው ማለት ነው። እኛ ጋር መጥተው ስላልሞከሩ ነው። በጣም ነው ደስ የሚለው ጣሙ። እኔ በጣም ወድጀዋለሁ። ይሄንን እየቀመስኩኝ በጣም ወድጀዋለሁ ስል አጠገቤ ስላለች ሳይሆን የምር በጣም ስለሚጣፍጥ ነው። በጣም ቆንጆ ጣም ነው ያለው። ይሄኛውን ደግሞ እንቅመሰውና ምን ምን እንደሚል እነግራቸዋለሁ። አይሻል? እኔ በጣም ወድጀዋለሁ። አንቺስ እንዴት ነው ወደድሽው? እኔ በቃ ኪሎ የጨመር ነው በዚህ ምክንያት በጣም ነው የወደድኩት። በጣም ቆንጆ ነው። እንደዚህ አይነት ሄልዝ የሆኑ የሚጠጡ ቀዝቃዛ መጠጦችንም እንግዲህ እዚሁ ዋዋ ኮፊ ማግኘት እንችላለን። ዋዋ ኮፊ እንግዲህ አሁን በደንብ ብራንዱን በደንብ ቢውልድ አድርጎ የብዙ ሰዎች መቀጣጠሪያ መገናኛ፣ ቁጭ ብለው ደግሞ ጊዜ ማሳለፊያ ሆኗል እና እዚህ ደረጃ ለመድረስ ብዙ መንገዶችን አልፈሻል፣ ብዙ ስትራግሎችን አልፈሻል እና እስቲ እንደው ቤታቸው ቁጭ ብለው የሚያዩን አዳዲስ ስራ መጀመር የሚፈልጉ ስታርታፖች ሊኖሩ ይችላሉ እና ለእነሱ መልዕክትሽን ብታስተላልፊላቸው። መርሃባ። እንደ ቢዝነስ ያው ረዥም ዓመት ልምድ የለኝም። ለእኔ ትንሽ ነው ገና ነው ብዬ ነው ማስበው እና እንደ ጅማሬው ግን ስናወራ አብሶ ወጣቱ ትውልድን ማለት የምፈልገው ነገር ምንድን ነው፣ ብዙ ጊዜ ስራ የመናቅ ነገር አለ። በዚች ብር ምን እሰራለሁ ብሎ ያለንን ብር ማጥፋት። ለምሳሌ ቅድም እንዳነሳውልሽ በ4,000 ብር ነው ቢዝነስ የጀመርኩት እና የተነሳሁት እና ያንን ብር የማጥፋት ባህል እንጂ ያለው ያንን ነገር ወደ ኦፖርቹኒቲ ቀይሮ ወደ ስራ ቀይሮ ማደግን አያስበውም። ምን ትሰራለች እቺ ትንሽ ብር ናት ብሎ ወይ በልቶበት ያልቃል ኦር ሰምቲንግ በሆነ ነገር ያልቃል እና ከትንሽም ተነስተን መቀየር እንደምንችል በእኔ እርግጠኛ ሁኑ ነው ማለት የምፈልገው። ማሳያ ነው እና ያንን ነገር ኦፖርቹኒቲ አንዴ ካመለጠ አመለጠ ነው ብዬ አስባለሁ እና ያገኘነውን እድል ወደ ስራ ቀይረን ማደግና መለወጥ እንችላለን ብዬ ነው የማስበው እና ወጣቱ ትውልድ ትንሽም ነገር ቢሆን ስራን ሳንንቅ ትንሽ ተነስተን እንደነገርኩሽ ያው ኮስሞቲክሷን ብትሆን በትንሽዬ ዲስፕሌይ ነው የጀመርኩት። ያችን ከ4,000 ብሩ በኋላ ማለት ነው ኦልሞስት 50,000 ብር አይሞላም በሰዓቱ ወደ ስራ ስገባ እና በኮስሞቲክስ ዲስፕሌይ ነው የጀመርኩት። ከዛ በኋላ ደግሞ ወደ ቡናውም ስገባ በጣም ትንሽ ብር ነበር የነበረኝ። ወደዚህ ደግሞ ስመጣ እንደነገርኩሽ ድጋሚ ነው ከዜሮ የተነሳሁት። ድጋሚ ነው ከታች የተነሳሁት። ኪሳራ ነበር በመሀል ያላሰብኩት ሰዓት ጋር ተገጣጠመና የወጣሁበት ሰዓት ከኤሊያና ህንፃ ላይ ስወጣ ያልታሰበ ሰዓት ስለነበረ ድጋሚ ወደ ስራ መግባት አልቻልኩም። ራስም ነበርኩኝ። ድጋሚ እንደገና ወደ ስራ ዓለም ለመግባት ምንድን ነው የጠቀመኝ? ሞራል። ያኔ በ4,000 ብር የተነሳሁኝ መስራት እችላለሁኝ። ብሩ አይደለም ዋናው ነገር እና ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ ያለው 500,000 ብር አለኝ ምን ልስራበት፣ 1 ሚሊዮን አለኝ ምን ልስራበት የሚለውን ነገር አያለው ለጥፈው ያለው እና ፈናችን ምንድን ነው? መስራት የምንፈልገው ምንድን ነው? ይበልጥ ማደግ የምንችለው ውስጣችን ያለው ነገር ሲወጣ ነው። ከዜሮ መነሳት፣ ከታች መነሳት፣ ብዙ ቻሌንጆችን ደግሞ እያዩ ማለፍ ጠቃሚ ነው ብዬ ነው ማስበው። ምክንያቱም ለማደግ በቃ ያንን ቻሌንጅ አለፍ ያለው አሁንም አላልፍበት ምክንያት የለም ብለሽ ነው የምትነሹ። ስለዚህ ወጣቱን ትውልድ እኔ ወጣት አይደለሁም እያረጀው ነው ኦልሞስት እና አልሐምዱሊላህ
የአራት ልጆች እናት ነኝ። ለልጆቼ ግን ማስተማር የምፈልገው ነገር how to make money የሚለውን ነገር ነው። ብር እንዴት ተሰርቶ ይገኛል እንጂ እኔ የሰራሁትን ነገር ማውረስ ወይም ደግሞ ቁጭ ብለው እንዲጠብቁ አይደለም የምፈልገው። ሰርተው ማግኘትን ሰርተው መለወጥን እያሳየኋቸው እንዲያድጉ ነው የምፈልገው። ሆነስትሊ ነው ማወራቸው። አካውንቴ ላይ ምንም ብር የለም ይኸው አያችሁት ምናምን ነው የምላቸው። ይሄን ነገር እንዲያውቁት ማደርገው ለምንድን ነው? ነገ ሰርተው መቀየር ይችላሉ ብዬ ስለማስብ እኔም ደግሞ እዚህ ደረጃ ላይ ደርሼ ሲያዩ ነገም ኢንሻአላህ ጥሩ ደረጃ ላይ ከደረስን የመጣሁበትን መንገድ ያውቁታል። ለነሱ እንዴት ተሰርቶ ማግኘት እንደሚችል መማሪያ ነው ብዬ ስለማስብ ነው። ሰርቶ ማግኘት የራስ ላብን መብላት በጣም ደስ የሚል ነገር ነውና ስፔሻሊ ሴቶችን በጣም ማበርታት እፈልጋለሁ። በጣም በየትኛውም ሁኔታ ውስጥ የምክርም የምንም አይዲያ ከፈለጉ አለሁኝ ማለት ነው ፈልገው። ይቻላል፣ በርቱ፣ ጠንክሩ ነው ማለት ነው ፈልገው። ቅድም እንግዲህ እያወራን እያለ በተለይም የሁለተኛው በተለይ ከኤሊያና እንድትለቂ በተነገረች ሰዓት አራስ እንደነበርሽ ነግረሽኛል። አሁን በጣም በትንሽ ብር በብዙ ኪሳራና ሴቶች ብዙ ጊዜ አሁን ወደኋላ የሚጎትተን ነገር ይበዛል። እናትነት አለ፣ ልጅ አለ እና ከዛ አንጻር አንቺ ደግሞ ያንን ሁሉ ስትራግል አልፈሽ አሁን ለዚህ እንድትደርሺ ያደረገች ነገር አለና እስኪ እሱን ለሴቶቻችን መማሪያ ይሆናል። አዎ ብዙ ጊዜ በእኛ ማህበረሰብ ውስጥ ያልተለመደ ነገር አለ። ሴት ልጅ ወጥታ እንድትሰራ አይፈለግም። በአንድ በኩል አንዳንዴ ይወጣ ያሉ ነገሮችን ሳይ ልክ ነው ላለሁ፣ ግን ሴት ልጅ አዳቧን ጠብቃ ራሷን አክብራ ለራሷ ክብር ሰጥታ ወጥታ የምትሰራ ከሆነ ለሷም ለቤተሰቦቿም ለልጆቿም ኩራት ነው ብዬ ነው የማስበው። እንደ እናትም ምርጥ እናት መሆን ትችላለች። ምክንያቱም ቤት ውስጥ ስንውል አይምሯችን አያድግም። የምናገናዝበው የምናየው ነገር በዛው ሰርክል ውስጥ ይሆናል። ልጅ አለ፣ የማድ ቤት ስራ አለ፣ ከዛ ደግሞ ባልና ሀደም አለ። እነዚህ ነገሮች ላይ ብቻ ነው ሩቲን የሆነ ላይፍ ነው የሚኖራት እና ወታ አይምሯን ሪፍሬሽ የምታደርግበት ራሷን አፕዴት የምታደርግበት ነገር አይኖርም። ካልሆነ ደግሞ አሁን ላይ ብዙ ቤቶችን እየበጠበጠ ያለው ሶሻል ሚዲያ አለ። እሱ ላይ ነው የምትውለው። ያ ራሱ አንድ አናውቀውም እንጂ ዲፕሬሽን ነው። ስልክ ላይ ቁጭ ብለሽ መዋል ወይ ቤት ቁጭ ብለሽ መዋል ሳናውቀው ዲፕሬሽን ውስጥ እየገባን ነው። ወጥቶ መስራትን እንደ ባህል ቢታይ ብዬ አስባለሁ። ምክንያቱም ሴት ልጅ ወጥታ ስትሰራ አዳቧን ጠብቃ አዘ ሙስሊምም አዳቧን ጠብቃ ራሷን አስከብራ ሰርታ የምትገባ ከሆነ ለልጆቿ ጥሩ እናት ትሆናለች ብዬ አስባለሁ። ምክንያቱም እያሳየቻቸው ነው የምትሄደው። ለባለቤቷም ሰፖርተር ነው የምትሆነው። የሚያድጉትን ልጆች ደግሞ የእሷን አርአያ እየተከተሉ ነው የሚሄዱት እና ጥሩ መስራት ብትችል፣ ጥሩ ማሳየት ብትችል፣ በአንድ በኩልም ደግሞ ሴት ጋር ሲሆን ትንሽ ይከብዳል። የቤትም ኃላፊነት የልጆችም ኃላፊነት ስላለ ያንን ነገር የግድ መከታተል አለባትና ሊከብድ ይችላል፣ ግን ትችላለች ብዬ ነው ማስበው። ከሁለቱም ጋር ጎን ለጎን እያደረገች መስራት ትችላለች ብዬ ነው ማስበው። ማስኬድ ትችላለች እና ጥሩ እናትም ሆና አይምሯ ታድሶ መግባት ብትችለው ወጥታ ስትሰራ ነው ብዬ አስባለሁ። እና ሴቶች ስፔሻሊ ሙስሊም ሴቶች አዳባቸውን ጠብቀው ወጥተው ቢሰሩና ቢገቡ ለባልም እገዛ ነው። በአሁኑ ሰዓት ኑሮ ከባድ ነው አይደለ? የፈለገ ነገር ቢሆን ሞላልኝ የሚል የለም እና መተጋገሱ እርስ በርስ እንትን ማለቱ መደጋገፉ አይከፋም ብዬ አስባለሁ። እና ትከሻ ናት፣ ለባሏም ትከሻ ናት፣ ለልጆቿም ደግሞ ጥሩ እናት መሆን ትችላለች ብዬ አስባለሁ። ወጥታ በመስራት ውስጥ የምታገኘው ብዙ ጥቅም ይኖራል ብዬ አስባለሁ። እና እቤት የተቀመጡ ወይም ይሄን ነገር ፈርተው የተቀመጡ እናቶችን ወይም ሴት ልጆቼን ይበልጥ ማበርታት እፈልጋለሁኝ። እገሊት ስለሰራች እኔም ወጥቼ ለስራ ሳይሆን ውስጣችን ያለ ነገር ካለ አንቅበረው፣ እናውጣውና እንስራበት ብዬ ነው የማስበው። በጣም አሪፍ። ስለዚህ ፍላጎቱ ሀሳቡ ያላችሁ
ሰዎች እንግዲህ ከመስራት ወደኋላ አትበሉ እያችን ነው። እጅግ አድርጌ አመሰግናለሁ። በዛሬ በዋዋ ኮፊ ባደረኩት የነጃሺ ቢዝነስ የጉብኝት ሰዓት እንግዲህ በጣም ቆንጆ ጊዜን ያሳለፍነው። ብዙ ቆንጆ ምግቦችን፣ የሚጠጡ መጠጦችን ቀምሰናል። ጥሩ ጭውውት አድርገናል። ከመነሻው ጀምሮ ያለውን ስነግሪን ነበርና በተለይም ደግሞ አዳዲስ ቢዝነስ መክፈት ለሚፈልጉ ብዙ ቢዝነስ እየወረደ እየወጣ ላስቸገራቸው ሰዎችም ቤት ቁጭ ላሉ እናቶችም ሴቶችም እንግዲህ ጥሩ የሆነ መልዕክት አስተላልፈሽልኛል። እጅግ አድርጌ አመሰግናለሁ። ምናልባት ቀረ የምትይው ነገር ካለ ጨምሪበት። ቀረ የምለው ነገር የለም። ያው በመሀል መውደቅ ማለት ወድቆ መቅረት አይደለም። ድጋሚ መነሳት ይቻላል። በመሀል ብዙ ስትራግሎች ያጋጥሙናል። ብዙ ቻለንጆች አሉ። ህይወት ነውና ዱንያ ነውና ፈተና ይበዛል እና እነዛም ፈተናዎች አልፈን ድጋሚ መነሳት እንችላለን። ድጋሚ ማበብ እንችላለን። ድጋሚ ማደግ እንችላለን እና ውድቀትን እንደ በቃ ፌለሪቲ አድርገን አናስበው። በቃ የመጨረሻችን ነው ብለን አናስበው እና እንደገና እንደ አዲስ ተነስተን ደግሞ መቆም እንችላለን፣ ማበብ እንችላለን ብዬ ነው የማስበው። ከዛ ውጭ ማመስገን የምፈልጋቸው ሰዎች አሉ። ባለቤቴ ይህንን ቤት ስሰራ ምንም ነገር አያውቅም። ምንም ከመጀመሪያው ጀምሮ ስታግዘኝ የነበረችው ቅድም ያነሳሁልሽ ሳሚያ ባህሩ ታላቅ እህቴ ከመጀመሪያው ጀምሮ ከዲዛይንም ከምንም ኤቭሪቲንግ እገዛ ያደረገችልኝ ከጎኔ ያልተለየችኝ በጣም አድርጌ ማመስገን እፈልጋለሁ። ከዛ ቀጥሎ ቤተሰቦቼን፣ ልጆቼንም ይሄንን ነገር ስትሰሪ ትንሽ እንደ ሴት ሲሆን ይከብዳል እና ያጎደልባቸው ሰዓት አለ፣ ያጎደልባቸው አብሮ ያለመሆን ጊዜ ያለ እና እነዚህን ነገሮች በዚሁ አጋጣሚ ለልጆቼ ይቅርታ መጠየቅ እፈልጋለሁ። ግን በጣም አመሰግናቸዋለሁ። በጣም ደግፈውኛል። እንዳልኩሽ ይሄንን ስራ ሁሉ ስሰራ ቤቱ ኦልሞስት ሊከፈት 10 ቀን ነገር ሲቀረው ድረስ ባለቤቴ ምንም ነገር አያውቅም ነበረ እና ሰርቼ ሁሉን ነገር ጨርሼ ነው ሰርፕራይዝ ያደረኩት። ምንም ያውቀው ነገር አልነበረም። ኮስሞቲክስ ታች እንዳለኝ ያውቃል። ውዬ የምገባው እዛ እንደሆነ ነው የሚረዳው የሚያውቅ የነበረው። ከዛ ውጭ ግን ስለዚህ ምንም አይዲያውም አልነበረውም፣ እውቀቱም አልነበረውም፣ ምንም አልጠረጠረምም። ሰርቼ ጨርሼ እንደዚህ አሳምሬ ነው ያሳየሁት። አዎ እና እሱንም ያው ካወቀም በኋላ የተወሰኑ ገዛዎችን የሞራልም የምንም ድጋፍን አድርጎልኛል። እሱንም ማመስገን እፈልጋለሁ። ለሁሉም ቤተሰቦቼ አጠቃላይ በጣም ክበሩልኝ፣ ማመስገን እፈልጋለሁ። በጣም እወዳችኋለሁ። እናንተ ባትኖሩ እዚህ አልደርስም ነበርና በጣም አላህ ይስጥልኝ፣ አላህ ትልቅ ደረጃ ያድርስልኝ። እህቶቼን፣ እናትና አባቴን ሁሉንም በጣም አመሰግናለሁ። ስፔሻሊ ግን ልጆቼ በጣም አመሰግናቸዋለሁ። የድጋፍ አንድ አካል ናቸውና ቤተሰቦቼን በአጠቃላይ ማመስገን እፈልጋለሁ። በዚህ አጋጣሚ ነጃሺ ቲቪን በጣም ማመስገን እፈልጋለሁ። መታችሁ ስለጎበኛችሁን ከልብ የሆነ ምስጋና ማቅረብ እፈልጋለሁ። እንደው ለነጃሺ ቲቪ መታችሁ ስለጎበኛችሁን ለምስጋና ይሆን ዘንድ በቴክስት ነጃሺ ቲቪ ብለው ለሚልኩ 10 ደንበኞቻችን የቤቱ ተወዳጅ የሆነ የፓቲ እና አንድ የሚፈልጉትን ቀዝቃዛ መጠጥ ወይም አይስ ነገሮችን መጠቀም ይችላሉ። አንድ ፓቲ እና አንድ አይስ ነገሮች ማንኛውም ቀዝቃዛ ነገር መጠቀም እንዲችሉ ቁጥራችንን እንንገራቸውና 10 ተመልካቾቻችሁ ጊቫዌይ መስጠት ፈልጋለሁ። 0952 46 16 06 ይህንን ቁጥር በመጠቀም አሁኑኑ ቴክስት አድርጉ። ነጃሺ ቲቪ ብላችሁ ይህንን የመሰለ በጣም ጣፋጭ የሆነ ምግብና የፈለጋችሁትን መጠጥ መውሰድ ትችላላችሁ በነፃ። የነጃሺ ቲቪ ነጃሺ ቢዝነስ ተመልካች ስለሆናችሁ ብቻ ተብላችኋል፣ እንዳያመልጣችሁ። እኛም እጅግ አድርገን እናመሰግናለን። ቆንጆ ቆይታ ነው ያደረግነው። ለተመልካቾቻችን እንግዲህ ትምህርት እንዲወስዱበት የሚያግዛቸው ቆይታ ነው ያደረግነውና
ለጊዜሽ ለሰጠሽን ጊዜ ለፍቃደኝነትሽ እጅግ አድርገን እናመሰግናለን። በቀጣይም ደግሞ እንግዲህ ኢንሻአላህ ኤክስፖርቲንግ ስራው ላይ ገብተሽ ደግሞ በድጋሚ እንገናኛለን። ኢንሻአላህ በጣም እናመሰግናለን ተመልካቾቻችን። የዛሬው በዋዋ ኮፊ ያደረግነው ቆይታ ይህንን ይመስል ነበረ። በጣም ቆንጆ ቆይታ ነው ያደረግነው። በቆይታችንም እንግዲህ በያላችሁበት ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ የነጃሺ ቢዝነስ የጉብኝት ሰዓት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ አጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመርን። ከዛ ደግሞ በጉብኝት ሰዓታችን በዋዋ ኮፊ ያደረግነውን ቆይታ አስጎበኘናችሁ። አሁን ደግሞ እንግዲህ ለስንብት ተገናኝተናል። በነገራችን ላይ ተመልካቾቻችን የዛሬውን ፕሮግራምና ከዚህ በፊት ሲተላለፉ የነበሩ ፕሮግራሞች ምናልባት ካመለጧችሁ በነጃሺ ቲቪ የዩቲዩብ ቻናል ማግኘት ትችላላችሁ። ደጋግማችሁ ማየትም ትችላላችሁ ማለት ነው። ምርጫችሁ ስለሆነን እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።